ጃምታሺ መረጃንታ መቀበል ስለማትፈልገው መረጃንታሺ አሹራ በዚህ ምክንያት ጾም የሚል ማስረጃ ስጠን እስኪ። ወይ ከአይሁዶች እንደሰማን ደጋግመህ ነገርከን። እሱንም እኛም እያልን ነው። መሐመድ ጆሮ ነው እንደሚሉት ከነሱ ታሪክ ይሰማን ለኔ ይገባል ብሎ ይወስዳል፣ ሌላም ጊዜ እንደሚያደርገው። ይሄም አዲስ አይደለም። ምንድነው የሰማው እኮ ነው። እሺ ስለ አሹራ ታሪክ ነገሩት፣ ስለ አሹራ ጾም ነገሩት። ምንድነው እሱ አላቸው? ስለ አሹራ እንዲጾም ያደረጉበት ምክንያት ነው። ሐዲሱን አንብበው፣ ሐዲሱ ይነበብ። በመጫወጫው መልስ የመለስክ እንዳይመስልህ፣ ሐዲሱ አንዴ ይነበብ። እነሱ እንደሚጾሙ አሹራ ምን እንደሆነ ነገሩት። ከዛ በኋላ ይሄ ታሪክ ለኔ ይገባል በቃ ብሎ ወሰደ። መገለጥ አይደለም ይሄ። ደምሳሽ አሁን ለምሳሌ ይመጣና አሁን እየጾምን ነው። ምንድነው የምጾሙት? አብይ ጾም። ምንድነው አብይ ጾም? ክርስቶስ ስለተሰቀለበት እንደዚህ ነው። ኖ ለእናንተ አይደለም የሚገባው ለኔ ነው የሚገባው ብሎ መጽሐፉ ላይ እንደማስፈር ማለት ነው። ቀጥል ክርስቲያን። ከዛ ወዲያ ምንድነው አይሁዶችን እና ክርስቲያኖችን በጦርነት ጨረሳቸው። ከዛ በኋላ ሎክ ታሪካቸውን ወሰደ። ካባውን ወሰደባቸው ከቁረሾች፣ ልብስ ማልበሱንም ወሰደባቸው፣ ድንጋዩንም ወሰደባቸው፣ ጾሙንም ወሰደባቸው። ከመዲና ደግሞ ሶስቱንም የአይሁድ ጎሳዎች ባኑ ቁረይዛንም ሆነ የአብይ ጾም ለእኔ ነው የሚገባው አለ። መጽሐፉ ላይ ጻፈ። ከዛ ወደ ኃይል አገኘ፣ ጦርነት አገኘ፣ ክርስቲያኖችን ጅም አደረገ። ከዛ ወደ እሱ ተከታዮች ኃያል ሲሆኑ የአብይ ጾም ቀጥል። ለማንኛውም ኦኬ ሳሂህ አል-ቡኻሪ 2004 ላይ ኢብኑ አባስ እንደተረከው ይላል the prophet came to Medina and saw the Jews fasting on the day of Ashura ሙሐመድ ወደ መዲና ከመጣ በኋላ አይሁዶች የአሹራን ጾም ሲጾሙ አገኛቸው ይላል። he asked them about that ስለዚያም ጠየቃቸው። they replied እነሱም እንደዚህ ብለው መለሱለት this is a good day the day on which አላህ ሬስኪው ባኒ እስራኤል ፍሮም ደ ኢነሚ ይሄ በጣም ጥሩ ቀን ነው። አላህ የእስራኤል ልጆችን ነፃ ያወጣበት ቀን ነው ከጠላት ብለው ይነግሩታል። ነው ክርስቲያን የቀደም ተነቧል እኮ ይሄ ምንም በእናትህ ረመዳን ይጣር ሶ ሞሴስ ፋስትድ ዚስ ዴይ ከዛ ሙሳ ይሄንን ቀን ጾሞታል ብለው መለሱለት። the prophet said ከዛ ነብዩ ምን አለ we have more claim over Moses than you እኔ ከናንተ በላይ በሙሳ ላይ እንትን አለኝ አላቸው። so the prophet fasted that day and ordered the Muslim to fast on that day ከዛ በኋላ ምን አረገ ሙሐመድ ራሱ መጾም ጀመረና ሙስሊሞቹንም እንዲጾሙ አዘዘ። እንትን አለኝ አለ። እንትኑ ምንድን ከናንተ በላይ መፍት አለኝ አለ። እሺ ሉክ እኛ እነኚህ ቤን እስራኤሎች ወይንም ደግሞ በመዲና የነበሩት አይሁዶች